እኔ ጫት መቃም ያቆምኩበት አጋጣሚ የሆነ ቀን ከጀለሶች ጋር ሰብሰብ ብለን እየቃምን እያለ በመሃል ሬስቶራንት መጠቀም ፈለኩና ሬስቶራንት ደርሼ ተመለስኩ። እናም ከሬስቶራንት ከተመለስኩት በኋላ ጀለሶች እንዳለ የሆነ ካካሸተተን ይሉ ጀመረ። እንዴ በዚህ አጋጣሚ በመሃል እኔ ነኝ ሬስቶራንት ደርሼ የመጣሁትና ምን ተፈጠረ ብዬ ምናልባት ጫማዬ ረግጬ ይሆን እንዴ ብዬ ጫማዬን ቼክ አደረኩ። ግን ምንም ጫማዬ ላይ ምንም ነገር ላገኝ አልቻልኩም። እና በቃ ቆም ብዬ እየቃምን እያለ በቃ ዝም ብዬ ማሰብ ጀመርኩ ምንድነው ምናምን። እነሱ ደግሞ አሁንም እንዴ ምንድነው የት ነው ምናምን እያሉ ካካሸተተን ማለት ጀመሩና እና በቃ ግራ ሲገባኝ ምን ተፈጠረ ብዬ ራሴንም ቼክ አደረኩ፣ ጫማዬንም ደጋግሜ ቼክ አደረኩ፣ ምንም አላገኘሁም። ለካ የቃሚ ነገር በለመደ የጫት አቃቃም ስታይል ሬስቶራንት የተጠቀምኩትን ሶፍት ለከደረት ኪሴ ላይ አስቀምጬው ነበር።